ይህ በጠኖ ጠቅላላ ፈጣን ቀልጣፋ የድለላ ስራ ነው። ዛሬ ደግሞ በጣም እጅግ ንጹህ የሆነ ሃይሩፍ ይዤላችሁ ቀርቤያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች አድማጭ ተመልካቾቻችን እንዴት ሰንብታችኋል? ሰላማችሁን አላህ አብዝቶ ያብዛ። በእኛ በኩል ሁሉ ሰላም ሁሉ መልካም። ያው እንደተለመደው የተለያዩ ሃይሩፎችና አባዱላዎችን ለሽያጭ ይዞ በመቅረብ የሚታወቀው የናንተ ትክክለኛ እውነተኛ ቻናል ዛሬም እንደወትሮ 2008 ሞዴል በጣም ንጹህ ሃይሩፍ ይዤላችሁ ቀርብ ያለው። ስለዚህ ሃይሩፍ አንዳንድ ነገር እነግራችኋለሁ። የት እንደሚገኝና ስንት እንደሚሸጥ ምን እንደሚያስፈልገው በምን መልኩ ግብይቱን ማድረግ እንደምትችሉ ከሞላ ጎደል ሙሉ መረጃውን ለማድረስ ተገኝቻለሁ። ከዛ ፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ በማድረግ ቻናሉን እንድትቀላቀሉ ስንፈቅድ የቻናላችንን ቤተሰቦች እንደተለመደው ላይክ እና ሼር ማድረጉን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው ተሽከርካሪዎች መረጃ ከማንኛውም ሰው በፊት ቀድሞ ለእናንተ እንዲደርሳችሁ የደውል ምልክቱን መጫኑን እንዳትረሱ። ለምን ቢባል ሁልጊዜ የምንለቃቸው የተሽከርካሪ መረጃዎች ቀድሞ ለእናንተ ኖቲፊኬሽን ስለሚገቡላችሁ የደውል ምልክቱን መጫኑን እንዳትዘነጉ እያለን ወደ መኪናው እናመራለን። ይህ በጣም በጥሩ ይዞታ ላይ ያለ ተሽከርካሪ ሲሆን 2008 ሞዴል ሃይሩፍ ቶዮታ ነው። ይህ ጃፓን ቶዮታ ሃይሩፍ ባለቤቱ በጣም መሸጥ ፈልጓል። ከውጭ ከውስጥ ቀለም የለውም። እንደምታውቁት ውስጡ በደንብ ታፕ ሰሪ የተሰራ ነው። ከውጭ የውጭ ፓርቲው ቦዲው ቢሆን ስላልታጠበ ትንሽ አፈር ላው ላይ አለ እንጂ ንጹህ ቦዲ ላው ላይ ያለ ባለ ሁለት በር ሃይሩፍ ተሽከርካሪ ነው። አዎ ይሄን መኪና ባለቤቱ ወደ ክፍለ ሀገር ቤተሰብ ሊጠይቅበት አሁን ይዞት ሂዷል። መግዛት ለምትፈልጉ ሰዎች ሰሞኑን አዲስ አበባ ይመጣል፣ ወይም እሱ ያለበት አካባቢ ካላችሁ የት እንደቆመ የመኪናው መረጃ ይሰጣችኋል። መኪናው ሞተር አላደሰም፣ ትንፋሽ የለውም። አሁንም ሞተር አይፈልግም። ሞተር አላደሰም፣ ትንፋሽ የለውም። አሁንም ሞተር አይፈልግም። ዲፈረንሻል ካምቢዮ ምንም አይነት ድምጽ የለውም። እንግዲህ ከአዲስ አበባ 400 ምናምን ኪሎ ሜትር ተጉዞ ሰው ሊጠይቅበት መኪናውን ወስዶታል። ሲመለስ አዲስ አበባ ላይ ማየት ለምትፈልጉ ሰዎች ካላችሁ አዲስ አበባ አካባቢ መኪናውን ማየት ትችላላችሁ። ወደ ክፍለ ሀገር አካባቢ ያላችሁ ሰዎች አገሩን መኪናው ያለበትን ግልጽ አላደርግላችሁም፣ ስደውሉ ነግራችኋለሁ። በመኪናው በኩል ግን ቻንሲ የለውም፣ ጥመትም የለውም፣ ጨው የለውም፣ ትንፋሽ የለውም። ዲፈረንሻል ካምቢዮ ምንም አይነት ድምጽ የለውም። ሞተር አላደሰም፣ አሁንም አይፈልግም። ይህ በዚህ ቁመናና በዚህ ቅርጽ ላይ ያለ ተሽከርካሪ ባለቤቱ መሸጥ የፈለገበት ምክንያት መቀየር ስለፈለገ ብቻ ነው። የዚህን መኪና ዋጋ አሁን ላይ እያለ ያለ 2,500,000 ብር እያለ ነው። ይህ ዋጋ ባለቤት ጋር ቀርባችሁ መደራደር ከቻላችሁ ውስን ድርድር ይኖረዋል ብለን እናስባለን። ይህንን ቀርቦ ባለቤት ጋር ተደራድሮ መግዛት የናንተ ፋንታ ነው። ለዛሬ እንግዲህ ያሰናዳሁላችሁ እንደዚህ የሚያምር የሚሸጥ መኪና ይሄን ይመስላል። ይሄን መኪና መግዛት ለምትፈልጉ ሰዎች ታይትል ላይ ስልክ እናስቀምጣለን። ታይትል ላይ በምናስቀምጠው ስልክ ቁጥር በትደውሉ ፈጥነን መኪናና የመኪናው ባለቤት ጋር ልናደርሳችሁ እንገደዳለን። አሊያም በ0960868666 በሚለው ስልክ ቁጥር ደውሉ። ይሄም የኛ ስልክ ነው። 0960868666 በሚለው ስልክ ቁጥራችን ደውሉ። የማይሸጥን ነገር እዚህ ቻናል ላይ አንለጥፍም። የሚሸጥን ብቻ ነው። ሁልጊዜ የእናንተ ስልክ ወደኛ እስከሚደወል በተስፋ እየጠበቅን አለን። በሌላ መረጃና በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሰንብቱ።